ሰላም ጤና ይስጥልን የተከበራችሁ የውብ ሚዲያ ቤተሰቦች እንኳን ወደ ውብ ሚዲያ በሰላም መጣችሁ። ዛሬ የተለያዩ የተመራረጡ መረጃዎችን ወደ እናንተ እናደርሳለን። ከምናደርሳችሁ የተለያዩ የተመራረጡ መረጃዎቻችን መካከልም አቶ ጀዋር መሐመድ ለፕሬዝዳንት ኢሳያስ አፈወርቂ ንግግር መልስ ሰጥቷል። ይህንን በስፋት እንመለከተዋለን። የአማራ ፋኖ ብሔራዊ ኃይል አለም ከተማ በመግባት ጠንካራ ኦፕሬሽን መስራቱን ገልጿል። ይህንም ወደ እናንተ የምናደርስ ይሆናል። ጠቅላይ ሚኒስትሩ የተመለከተ መረጃ አለን። ከአፋር ወደ ትግራይ ክልል የሚሄዱ መኪኖች ላይ ክልከላ ተደርጓል። ይህንንም ወደ እናንተ እናደርሳለን። በአማራ ክልል ራስን የማጥፋት በስፋት እየተስፋፋ መሆኑ ተገልጿል። ይህንን መረጃ ወደ እናንተ የምናደርስ ይሆናል። ዶናልድ ትራምፕንም የተመለከተ መረጃ አለን። በአዲስ አበባ አንድ የሞተ ሰው ለመገነዝ ከፍተኛ ገንዘብ እየተጠየቀ መሆኑ ነው የተገለጸው። በመጨረሻም ደግሞ የቻይና የህዝብ የመጸዳጃ ቤቶች ሌላ ታሪክ ውስጥ መግባታቸው ተገልጿል። ይህንን መረጃ ወደ እናንተ እናደርሳለን። የተከበራችሁ ተመልካቾቻችን እስከ ዜናችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ያላችሁን ማንኛውንም ሀሳብና አስተያየት ኮሜንት ላይ ብታደርሱን ይደርሰናል። አብራችሁን እስከ መጨረሻው ድረስ አብራችሁን ቆዩ። መልካም ቆይታ። የተከበራችሁ ተመልካቾቻችን ወደ መጀመሪያው መረጃችን ስናልፍ ጠቅላይ ሚኒስትሩን የተመለከተ መረጃ አለን። ጠቅላይ ሚኒስትር ዶክተር አብይ አህመድ ጣሊያን መግባታቸው ተሰምቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ የልዑካን ቡድናቸውን ይዘው ጣሊያን ሮም ገብተዋል። ቆይታቸውም ከጠቅላይ ሚኒስትር ጆርጅ ሜሎኒ ጋር እንደሚወያዩ የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። በተያያዘ ዜና ደግሞ የአማራ ፋኖ ብሔራዊ ኃይል ናዶ ክፍለ ጦር አለም ከተማ በመግባት የተሳካ ኦፕሬሽን መስራቱን ታውቋል። ግንቦት 17 2017 ዓ.ም ምሽት 5 ሰዓት ላይ የናዶ ክፍለ ጦር ኮማንዶ እሳተ ገሞራው ሻለቃ ከነዚህ በፊት የክፍለ ጦሩ ዋና ወታደራዊ አዛዥ የነበረውን እና አስደናቂ ጀብድ በመፈጸም ለጠላት እጄን አልሰጥም ብሎ ራሱን መስዋዕት ያደረገውን ቀኝ አዝማች ይታገሱ አዳሙ ላይ ጠላት በመምጣት የባንዳነት ተግባር እንደፈጸመ በተረጋገጠ ግለሰብ ላይ የቀኝ አዝማች ይታገሱ አዳሙ የክብር መስዋዕትነት በሚመጥን መልኩ በተሰራ ኦፕሬሽን ወደ ወረዳው ዋና ከተማ አለም ከተማ ሰርጎ በመግባት የሚኒሻ አባላት የሆኑትን ባንዳ አድኖ ጌታነህ ላይ የማያዳግም እርምጃ ሲወሰድበት የባንዳው ተባባሪ የሆነው ዘገየ እስጢፋኖስ የተባለ ግለሰብ ደግሞ በትንታግ እሳተ ገሞራ ሻለቃ መማረኩ ተገልጿል። የአማራ ፋኖ ብሔራዊ ኃይል በሸዋ ናዶ ክፍለ ጦር በአገዛዙና በፋኖ ስም የአገዛዝ ስራ የሚሰሩ ኃይሎች በሁሉም አቅጣጫ ጥቃት ቢፈጽሙበትም አገዛዙን በመገናኛ ብዙሃን ክፍለ ጦሩ ላይ ከባድ ኪሳራ እንዳደረሰ ቢናገርም አይበገሬውን የናዶ ክፍለ ጦር አሁንም ከነሙሉ ክብሩና አቅሙ በእጅግ የተጠናና ውጤታማ ኦፕሬሽን መስራቱን ነው የገለጸው። ወደ ሌላው መረጃችን ስናልፍ ደግሞ ጀዋር መሐመድ ለኢሳያስ አፈወርቂ ንግግር ምላሽ ሰጥቷል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ትናንት ያደረጉትን ንግግር ትርጉም ማዳመጡን በመግለጽ የጀመረው ጀዋር በሁለት ቁልፍ ነጥቦች ላይ አስተያየት መስጠት እንደሚፈልግ ገልጿል። ሲያስረዳም ፕሬዝዳንት ኢሳያስ የቀድሞ የጦር አጋራቸውን አብይ አህመድን የኦሮሞን ጥቅም የማይወክል የኦሮሞማ ርዕዮተ ዓለም የሚያራምድ በማለት ከሰዋል ካለ በኋላ በዚህ ንግግር ደስተኛ አለመሆኑን ገልጾ ኦሮሞማ የፖለቲካ ርዕዮተ ዓለም አይደለም ያለው ጀዋር ይህ የኦሮሞ ማንነት ወይም የባህል መገለጫ መሆኑን አስረድቷል። ልክ ኤርትራውያን ወይም ኩኩዬ እንደማለት መሆኑን ገልጾ ቢሆንም ፕሬዝዳንት ኢሳያስ ከ7 ዓመት በኋላ አብይ ኦሮሞ እሴት እንደማይወክል በማመናቸው ደስተኛ መሆኑን አስታውቋል። ለ10 ዓመታት ከኤርትራ ጋር ሲሰሩ የነበሩት የኦሮሞ ፖለቲከኛ መሪዎችን ጨምሮ የኦሮሞ ምሁራን፣ የተከበሩ የአገር ሽማግሌዎች ለዲሞክራሲያዊ ሽግግር አብይን ሲደግፉ መቆየታቸው የጠቀሰው ጀዋር ይሁንና ቤተመንግስት ከገባ በኋላ እነዚህን ግለሰቦች እንዳሸሻቸው ገልጿል። በኤርትራ በኢትዮጵያ መካከል የተፈጠረውን አጭር ጊዜ ትብብር ለዘለቄታዊ ሊኖረው እንዳልቻለ የጠቀሰው ጀዋር እንደዚህ አይነት የአጭር ጊዜ ግብ ያላቸው ስሌቶች በሁለት ሀገራት መካከል ደግሞም መደገም እንደሌለበት አሳስቧል። ፕሬዝዳንት ኢሳያስ የትናንትናው ንግግር በሁለት ሀገራት መካከል ያለውን ውጥረት መካረር እንደሚያሳይ ጠቁሟል። በአፍሪካ ቀንድ ሌላ አውዳሚ ጦርነት ከመምጣቱ በፊት የሚመለከታቸው አካላት ይህንን አደገኛ አካሄድ ለማስቆም አስቸኳይ እርምጃ መውሰድ አለባቸው ሲል ነው ጀዋር የተናገረው። ወደ ሌላኛው መረጃችን ስናልፍ ደግሞ
በአዲስ አበባ የአንድ የሞተ ሰውን ለመገነዝ ገናዦች ከ3 እስከ 4 ሺህ ብር ድረስ ይጠይቃሉ ተብሏል። ከተወሰነ ዓመታት በፊት 4 እና 500 ብር ከነዚህ ገናዦች የሚጠይቁ ሲሆን ከኑሮ ውድነት ጋር በተያያዘ የሚጠይቋቸውን ጨርቅና ጥጥ፣ ሬሳውን የሚወጋበት መርፌ በመጨመሩ እንደ ምክንያት እንደሚጠቅሱት ፊደል ፖስት ያሰራጨው ዘገባ ያመለክታል። በከተማዋ ሬሳ ግነዛ በሕክምና ተቋም የመገነዝ ልምድ ባላቸው ነገሮች ከሟች ቤተሰብ ጋር ቅርበት ባላቸው ሰዎች በነፃ የሚገነዝ ሲሆን ከሁለቱ ውጪ ተከፍሎ እንደሚገነዝ ነው የሚታወቀው። ወደ ሌላው መረጃችን ስናልፍ ደግሞ በአማራ ክልል ባለፉት 9 ወራት ውስጥ 176 ሰዎች ራሳቸውን ማጥፋታቸውን የፈለገ ሕይወት አጠቃላይ ስፔሻላይዝድ ሆስፒታል ገልጿል። በሆስፒታሉ የድንገተኛ ክፍል ሐኪም የሆኑት ዶክተር ጓዴ ተዋበ ለቲክቫ ኢትዮጵያ በሰጡት ቃል ራሳቸውን የሚያጠፉ ወጣቶች ቁጥር ከጊዜ ወደ ጊዜ እየተበራከተ መጥቷል ሲሉ ገልጸዋል። በየቀኑ አንድ ራሱን የሚያጠፋ ወጣት ወደ ሆስፒታል ይመጣል ያሉት ዶክተር ጓዴ በአብዛኛው ለበረሮ ላይጥ ማጥፊያ ተብሎ የሚሸጠውን ሜታፎርፊን ተብሎ የሚጠራውን ጸረ ተባይ መድኃኒት እንደሚወስዱ ነው የተገለጸው። በ9 ወራት ውስጥ 176 ያህል ወጣቶች ራሳቸውን እንዳጠፉ የሚናገሩት ዶክተር ጓዴ አብዛኛዎቹ ከ15 እስከ 30 ዓመት የዕድሜ ክልል የሚገኙ ወጣቶች እንደሆኑ ነው የተገለጸው። ተጎጂዎቹ ራሳቸውን ማጥፋት በምርመራ ነው የሚገኘው ያሉ ሲሆን በተጨማሪም ከቤተሰቦቻቸው የሚገኙ መረጃ እንደሚያመለክተው በራሳቸው ላይ አደጋ ከመፍጠር በፊት ይናገሩት የነበረው ቃላት እንዲሁም መድኃኒቱን ከወሰዱ በኋላ ከአጠገባቸው የሚገኙ የወሰዱት መድኃኒት መያዛቸውን ነው የገለጹት። ከዚህም ባለፈ መድኃኒቱ ከወሰዱት በኋላ በፍጥነት ወደ ሕክምና ተቋም መጥተው የተረፉ ወጣቶች ቃለ መጠይቅ ሲደረግላቸው ራሳቸውን ለማጥፋት ያነሳሳቸው ከቤተሰብ እና ከፍቅር ጓደኛ ጋር የሚደረግ ጊዜያዊ ግጭት እንዲሁም ኑሮ መረረን የሚል ምክንያት እንደሚሰጡ ዶክተር ጓዴ ተናግረዋል። በተለይም የጸረ ተባይ ተዋሲ ማጥፊያ መድኃኒቶች ከተፈለገ ዓላማ ውጪ እየዋሉ ስለሆነ ገበያ ላይ በስፋት እንዳይገኙ ጥብቅ ቁጥጥር መደረግ አለበት ሲሉ ነው ለቲክቫ ኢትዮጵያ የገለጹት። ወደ ሌላኛው መረጃችን ስናልፍ ደግሞ ከአፋር ወደ ትግራይ የተደረገ ክልከላ አለ። እሱን መረጃ ወደ እናንተ እናደርሳለን። በአፋር ክልል አይቱ ከተማ ላይ ገቢዎችና ፖሊስ በጥምረት ከ16/09/2017 ጀምሮ እስከ አሁን ወደ መቀሌ ሸቀጥ፣ አትክልት፣ ድንጋይ፣ ከሰል የተለያዩ ቦታ ጭነው የሚንቀሳቀሱ መኪኖች እንደቆሙ ነው የተገለጸው። ሸቀጥ፣ አትክልትና ድንጋይ፣ ከሰል የጫኑ ብዛት ያለን ተሽከርካሪዎች አፋር ክልል አዳይቱ ከተማ ላይ ፖሊስና ገቢዎች በ16/09/2017 ጀምሮ በማስቆም የጫናቸውን ጭነት መሬት ላይ አራግፋችሁ አሳይታችሁ መልሳችሁ ጭናችሁ ብቻ ነው መሄድ የምችሉት በማለት የሚበላሽ ጭነት እየጫን ነው ሲሉ ሹፌሮቹ ገልጸዋል። አሁንም ክልከላው እንደቀጠለ እንደሆነ ነው መረጃዎች የሚጠቁሙት። ወደ ሌላኛውና አስገራሚው መረጃችን ስናልፍ ደግሞ በቻይና የህዝብ መጸዳጃ ቤቶች ሌላ ታሪክ ውስጥ መግባታቸው ተገልጿል። በቤጂንግ የሻንጋይ ከተማ የተከፈቱ እነዚህ የህዝብ መጸዳጃ ቤቶች እስከዛሬ ያልተሞከረ አዲስ ነገር ይዘው መምጣታቸው ነው የተገለጸው። ለጊዜው ለወንዶች ብቻ የተዘጋጀው ይህ መጸዳጃ ቤት አንድ ሰው መጠቀም ሲፈልግ በስልኩ 20 የቻይና ዩአን ይከፍላል። ከዛም ፊት ለፊቱ ያለውን ታች ስክሪን ነክቶ ልክ እንደ ማንኛውም መጸዳጃ ቤት በተዘጋጀለት ቦታ ላይ ሽንቱን ሲጨርስ በስልኩ ላይ ቴክስት ይገባለታል። በዚህ በስልክ ላይ በተላከ የምርመራ ውጤትም በሰውነት ውስጥ ያለውን የስኳር መጠን፣ የበሽታ መከላከል አቅም፣ የኩላሊት ኢንፌክሽን እንዳለና እንደሌለ ከነገረው በኋላ በተጨማሪም ከውጤቱ በመነሳት ሰውየው ማድረግ የሚገባውን አንዳንድ የጤና ምክሮችንም ይሰጠዋል። ይህ ሁሉ የሚሆነው ታዲያ ሰውየው ሽንቱን እስኪጨርስ ባለው የሰከንዶች ውስጥ እንደሆነ ነው የተገለጸው። ወደ መጨረሻው መረጃችን ስናልፍ ደግሞ የተከበራችሁ የውብ ሚዲያ ቤተሰቦች ዶናልድ ትራምፕን የተመለከተ መረጃ አለን። ዶናልድ ትራምፕ ቭላዲሚር ፑቲንን እብድ ሲሉ ዘልፈዋቸዋል። ሩሲያ በዩክሬን ላይ ከባድ የአየር ጥቃት መፈጸሟን ተከትሎ የአሜሪካ ፕሬዝዳንት ዶናልድ ትራምፕ አቻቸው ቭላዲሚር ፑቲንን እብድ ሲሉ ዘልፈውታል። ትራምፕ ደስተኛ እንዳልሆኑና ጠንከር ያለ እና ባልተለመደ
ተግሳጽ ፑቲንን ምነካው ብዙ ሰዎችን እየገደለ ነው ሲሉ ገልጸዋል። በኋላም ፑቲን ጽሑፉን እብድ በማለት ወርፈዋቸዋል። የዩክሬን ፕሬዝዳንት ቭላዲሚር ዘለንስኪ ሩሲያ በምትፈጽማቸው ጥቃቶች ላይ የአሜሪካ ዝምታ ፑቲንን እያበረታታ ነው ሲሉ ቀደም ብለው ተናግረዋል። በሩሲያ ላይ ከባድ ያሉ ማዕቀብ ጨምሮ ጠንካራ ጫና እንዲደረግባቸው እየገለጹ ይገኛሉ። የተከበራችሁ ተመልካቾቻችን ለሰዓቱ ያዝናቸው መረጃዎች ይህንን ይመስሉ ነበረ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሰብስክራይብ፣ ላይክ እና ሼር ብታደርጉት አበረታቱናላችሁ። ከዚህ ተጨማሪ መረጃዎችን ወደ እናንተ እናደርሳለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካም ጊዜ